ኬክ ቆረሳው ይሄን ይመስላል። በዚህ መልኩ ነው። አልፍ መብሩክ ይላል። ይሄን ኬክ ያመጣችን ልጅ የሀገራችን ልጅ አብሮ አደጋችን ነው ናት። እናመሰግናታለን። እንደዚህ ቆረስን። በጎን ልቆርሰው ስል አይ ይበቃል ምናምን በኋላ ነው የሚቆረሰው አለችኝ። እሺ ቸርስ ልበልሽ ስላት አይ እንደዚህ ቸርስ አይደለም በዚህ ነው እጃችንን እናጠላልፋለች። ጣጣን አላችኋለሁ። ይህን ይመስላል ልጃችን ኬክ የቆረስ ነው። ይህን ኬክ ያመጣሽን ልጅ ኑሮሽ ኬክ የሆነ ኑሮ ይስጥሽ። እናመሰግናለን። በጣም አልፈ መብሩክ ይላል ጽሁፉም። አላህ ይባርክ ፊክ። በጣም እንደ ትላንትናው ተደስቼ አላቅም። ይሄው እንደምታዩት ነው። በዚህ መልኩ ቆርሰን ጎረቤቶቻችን ጋር ፈታ እያለ ነው። በጣም ደስ ይላል። በጣም ተመችቶኛል፣ ወድጄዋለሁ። እና ያሴቱ ይዘሩስ ምን ታያለሽ? ምን ታያለሽ? በድምጽ ነው አስገቢ። ምን ስለምን ነው? ስለ ትላንትናው ኬክ ነው የልጅቱ ያመጣችው። ስለ ልጁ ያመጣችው በጣም አሪፍ ነበር። ልጅቱ አስደስተኛለች። ግን አንተ እኔ ምን ታዲያ ይሄው እንግዲህ እንደሚመች ነው። ደግሞ ቁጭ ባለ ተቆጫ ነው። እዚህ ጋር ምን እየሰራሽ ነው? አፈርኩ እንዴ ትያቋርሰሽ አታውቂም በህይወትሽ ይለኛል። ተጎን እኮ ነው እንዴት እንደናደገኝ በቃ ለካ ቪዲዮ ነው በቃ ላወራበት ነው። እና ኬክ ቀርሰሽ አታውቂም በህይወትሽ ብያት ተናዳለች። እንዴ ኬክ ቆረሳለ ኬክ ተመቆረስ የተነሳ ማለት ነው። ኬኳ መባል ላይ ቀረኝ። ኧረ እባክሽ ኬኳማ እያልኩሽ ነው። አትሸምጥጭ እንጂ እንዴ አመዳፋሽ አታርጊ ሰው። እሺ ኬክ እኮ ነው ይሄን ስንት ኬክ ነው? አምጡት እንጂ አሁን እኮ አለን ብለው እንዴ ኬኩ ለካ ኋላ ብናገር እንግዲህ በዛ አጋጣሚ የኔ ቆንጆ በነገራችን ላይ እንደዚህ ካርጋ ሰርፕራይዝ ያረገችኝ ሀያትዬ ትባላለች። የኛ ገሌ ናት። እዛው ቲክቶክ ላይ ነው የተዋወቅነው። በለጤውን እውነቱን ነው የማወራው። ኢትዮጵያ አላውቃትም። የምር አንድ ሀገርን አላውቃትም፣ አታውቀኝም። እዚህ ነው የተዋወቅነው በደምብ ላውራበት አታቋርጠኝ። የሚያቋርጠኝ ሰው አልወድም። ምን ይመስላል? አመሰግናለሁኝ። ኑሬልኝ ምንድን ነው የሚባለው? ገለታ መላሽ ያርገኝ። እኔም ደግሞ አንቺ ወልዴሽ ኢንሻአላህ አንቺንም ደግሞ የምንስም ያድርገን። አዩዬ እኔ ውድ ባይ አሁን ልጅሽን ወልድሽ እንስም ያርገን። በጣም አስደስተሽናል እጅግ በጣም ማለት ነው። ከምታስቢው በላይ ነው የተደሰት ነው። እኔ በህይወቴ እንደዚህ ቀን ደስ ብሎኝ አያውቅም። ምክንያቱም እኔን የወደደ ካንገት ልጄን የወደደ ካንጀት የሚባል ነገር አለና በጣም ደስተኛ ነኝ። በጣም ደስተኛ ነኝ ማለት ነው። ሀሳብ አስተያየታችሁን ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ አሳውቁን። እናመሰግናለን። ሩጦ ይባ ዛሬ ደግሞ ገና ምግብ ምናምን ሰራርታ ነው የምቀርጻት። እየተቆጣኝ ነው ሳልተጣጣብ ልብስ ሳልቀይር ምናምን ብላ ተናዳለች። ለራስህ አምሮብህ ቤት እንዲያገባ እንዲህ በይ በላ። አሁን አንቺ ወደዛ መሆኑ ሱሪ እንትነሽ ለበ ወላሂ ያለቀሱ ነው። ዋው ማልገባሽ ገብተሽ አንውዲ ላይክ አስገኛ አታውሩን። ሌላ ወሬ አታስቀይሱ። ቃለ ማጠየቁን ልጠይቅ። ቀረጻ ላይ እኮ ነው። ወሬያቸውን ቀጠሉ እኮ። እኔ እንጀራ እንዲሁ ግድ ሆኖብኝ ነው እንጂ እኮ አረ ልጅ እንጀራ እንዳት ፈረንጅ እኮ ነው እንጀራ አልበላም። ተይ እንጂ እና ታዲያ ዛሬ ምን ነክቶሽ ነው? ምን እግር ጣለሽ ዛሬ?
ከዛ እየበላሽ ነው። ብላ አፍያ ብላ አፍያ ብላ አፍያ። ግን እንዲሁ ለባሌላ ጉርሰው አይባልም። ነውር አይደለም። አዎ አሁንም እኮ አልወድም ሻሂ አበደን አልወድም። አንድ ጊዜ ጠጣለሁ እንጂ አልወድም። መጨረሻ ቀረሁ ቃላጠም ነው ባልቀረሁ መጨረሻ ነው ያለሁት። እቃ ሊያሳጥቡኝ ነው እያለኝ ነው። መጀመሪያ ጠገብኩ ብለሽ አትነሽም ነበር? የትላንትናው እንዴት ነው ኬክ? የትላንትናው ኬክ ቆረሳ እንዴት ነው? እንዴት ነው ለልጅሽ? ምንድነው ኬኩ ላይ ምን ነበር የተጻፈበት? አልፈ መብሩክ አላህ ይባርክ ፊክ በይልኝ። እናመሰግናል አይባልም። የኔ ቢጤ ነው የሚባለው። እንደዚህ አብዲ አይባልም። ታማሚ ምናምን ነው የሚባለው። አይባልም ነው ታማሚ ነው የሚባለው። አይምሮሃን ታማሚ ይባላል። አብዲ ቃላቱም ጥሩ አይደለም። እና ደስተኛ ነሽ ዙሮ ምን ተደንቶ ኬክ ተቆረሰልሽ ለልጅሽ? ደህና ቆረስ ነው። ትላንት ዛሬስ ደስተኛ አይደለሽም? አንቺም እኮ አልፈ መብሩክ ተብሎ ይጻፍበት ነበር። አንቺ ኬክ ላይ ደግሞ 40 ቀንሽ ደርሷል። አሁን እንኳን አልፈ መብሩክ ብዬ እኔም ኬክ አሁን ደግሞ ላንቺ ነው ኬክ ማመጣው። አሁን ወጣ ብዬ አልፈ መብሩክ ደርሷል እኮ። እንደውም ልጅቱን ሚይዛት ቢገኝ ጫጉላ ሽርሽር ወስድሽ ነበር ሆነ ቦታ። ኧረ ችግር የለውም ልጅቷን ሚይዛት ማለት ለውሰድሽ እንደ ጸጥታ አለበት። ጫጫታ መቸገረን እና ምንድን ነው የቸገረን? የኔ ቆንጆ እና የትላንቱን ቪዲዮ በዚህ ለተከታታዮቻችን እንትን ልልቀቀው። በዚህ ቀጥይ ላስጎበኛቸው። በነገራችን ላይ የሆነ ነገር አስቤ ከዛ የሆኑ 4 ልጆች 4 ሰው አስገብተው ስለኛ መጥፎት ያወሩ ተሰማ ሀሳቤ ለቀየርኩ። ምን አስበሽ? እና ያሰብኩት እንደማ ማወቅ እንዲፈልጉ ይሄን ቪዲዮ በደንብ ለሰው ሼር ማድረግ አለባቸው። መታየት አለበት። ከዛም የሁለተኛው ቪዲዮ ይነገራሉ። ቀጣይ ቪዲዮ ላይ ነው የምትነግራቸው። አሁን እንዳይ ወደ እንትን እናስጎብኛቸው ወደ ኬክ አቆራረሱ። ቆንጆ እኮ ነሽ። ይሄ በንጹህ ካሜራ ነው የሚቀረጸው። ፊልተር የለው ምን የለው። አበባ እኮ ነሽ አንቺ። ዛሬ ደግሞ በካይሮ ዙራ ስንቱን አመድ ያማይቸው አይደለም እንደ ውጭ ለውጭ ስሄድ አንቺን ወዝ ያለሽ የማየው ከቤት ስመጣ የኔ ደም ገንቦ እኔ ከኔ ሚስት ውጭ የሚያምረኝ የለም እንጂ ሲጀመር እኔ አይቼም አላውቅም።